ከሌላው ይሻላለሁ ማንንም አይበልጠኝም ብሎ በጣም አብዝቶ መናገር ሊሻል የሚችለው የእግዚአብሔርን ቦታ እንደመቆጣጠር ስለሆነ ይላል ቅዱስ ይስሐቅ ሶርያዊ። ይሄ ራሱ ጣዖት አምልኮ ነው ይላል። ስለዚህ ትሑታን የሆኑ ሰዎች ራሳቸውን እኔ አልጠቅምም እኔ ይሄ ነገር አይሆንልኝም ብለው ዝቅ በሚያደርጉበት ጊዜ ላይ ከነሱ የሚበልጥ ጸጋ ያለውን ሌላ ቅዱስ ስለሚመለከቱ ከዛም ደግሞ የሚበልጠውን ሌላውን ቅዱስ ስለሚመለከቱ ከሁሉም ቅዱሳን ጸጋ በላይ የሚበልጠውን ደግሞ ማንን ስለሚያዩ ነው? ጫፉ ላይ እግዚአብሔርን ስለሚያዩ። እግዚአብሔር የሚፈርደው ትላንትና ስለሰራ ነው ኃጢአት ሳይሆን ዛሬ ስላልገባንበት የንስሐ ቀን። በዚህ የሰው ልጅ ታዲያ ከእግዚአብሔር ጋር ባለው ግንኙነት ውስጥ አንደኛው ወደ ራስ መተማመን ሊያደርሰው የሚችለው ነገር ራሱን ማወቁ ነው። ይሄንን ማንሳት ያስፈልጋል። ለምንድነው ሰው በራስ መተማመኑ እያነሰና በራስ መተማመኑ እየወረደ ከሚመጣባቸው ምክንያቶች መካከል አንደኛው ኃጢአት ነው ወይንም ደግሞ በደል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ እንግዲህ ለዛሬ የስልጣናችን ርዕስ የሚሆነው በራስ መተማመን ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ባለው ኃይለ ቃል ይሆናል። ቅዱስ ጳውሎስ በራስ በመተማመኑ ወይንም ደግሞ እግዚአብሔር ለሱ ባደረገው ነገሩ መነሻ ምክንያት አድርጎ ራሱን ጭንጋፍ ብሎ ሳይጠራ ስለ ኢየሱስ ክርስቶስ ትንሣኤ ለሱ መገለጥ መናገር ይችላል አይችልም? ይችላል። ምንም ችግር አልነበረበትም። ጭንጋፍ ማለት የከሸፈ ጽንስ ማለት ነው፣ ያልጸና ማለት ነው። ራስ መተማመን አንደኛው ወይም ሰልፍ ኮንፊደንስ በራስ መጽናትንና በራስ ያለንን ምልከታ በእኛ ላይ በግላችን ማለት ነው ጽኑ የሆነ ማድረግ ማለት ነው አይደል? ራስ መተማመን ራሱ ምን ማለት ነው የሚለው በቁመናው ስንተረጉመው ራስ መተማመን ሁለት ቃላቶች ናቸው። ራስና መተማመን ነው። መተማመን በሁለት ሰዎች ወይም ከሁለት ሰዎች በላይ ባሉ ግንኙነቶች ውስጥ የተዋቀረ ቃል ስለሆነ መተማመን አለው እንጂ ዋነኛው ጉዳዩ እምነት ነው። ራስ መተማመን ራስን ማመን እንደማለት ተርጉም ሊተረጉም ይችላል። እምነትን በሃይማኖት ባለው ትርጉም ስንተረጉመው ምን ብለን ነበር የምንተረጉመው? እምነት ወይም ሃይማኖት ማለት ማመን መታመን ነው ብለናል። ራስ መተማመንም የሆነ ነገርን ማመን ብቻ ሳይሆን ላመነው ነገርም መታመንም ጭምር ነው። ሁለተኛ ሰው በራሱ ይተማመናል ስንል በውጫዊ ሳይሆን በውስጣዊ ነገርም ሊተማመን ይችላል። በቤተ ክርስቲያናችን ግን አዙረን ስንመለከተው ራስ መተማመንን ቀላል የማይባል ሰው እንደ በደል እንደ ኃጢአት ሊቆጥረው የሚችል አንድ ሐሳብ ነው። ግን አብዛኛው ሰው የክርስትና እምነት ተከታይ ሆኖ በቤተ ክርስቲያን ውስጥ ሲመላለስ በራስ መተማመንንና ራስን መውደድን ሊረዳበትና ሊያይበት የሚችልበት እይታ ካልተስተካከለ በቀር ወዳልተገባ መንገድ ይወስዷል። ሰው ወይም ክርስቲያኖች በራሳቸው መተማመን ይችላሉ ወይስ አይችሉም የሚለው እንድታውቁት ነው። እንግዲህ የሰው ልጅ እግዚአብሔር የፈጠረው ከሌሎቹ ፍጥረታትም አልቆ ያዘጋጀው የተቀደሰ ፍጥረት ነው። ይሄ የተፈጠረው ሰው ግን በአንድም ይሁን በሌላ መንገድ እንደምታውቁት በታሪክ ላይ ብዙ እንደምንሰማውም ጭምር ተሳስቶ ከነበረበት ክብር እግዚአብሔር ካዘጋጀለትም የተሻለው ነገር ወድቆ ተሰነካክሎ በኃጢአት ተመላልሶ ይሄንን ማንሳት ያስፈልጋል። ለምንድነው ሰው በራስ መተማመኑ እያነሰና በራስ መተማመኑ እየወረደ ከሚመጣባቸው ምክንያቶች መካከል አንደኛው ኃጢአት ነው ወይንም ደግሞ በደል። እግዚአብሔር በጣም የሚገርማችሁ በበደላችንና በኃጢአታችን ውስጥ ሊያየውና ሊመለከተው የሚፈቅደው ነገር እንዳለ ሁሉ ሊያየውና ላይመለከተው ደግሞ የሚሸሻውም ነገርም ጭምር አለ። ምን ለማለት ነው? እግዚአብሔር ከሱ ፊት ኃጢአተኞች ሆነን ቆመን በምንጸልይበት ጊዜ ላይ አሁን ያለንበትን ሁኔታ ብቻ ሳይሆን ተመልክቶ እግዚአብሔር ዝም ብሎ ዞር በሉልኝ የሚለው ነገ ልንሆን የምንችለውንም በዚሁ በጸሎት አጥርና በመንፈሳዊ ቅጥር ውስጥ መመላለስ ከቻልን ልንደርስበት የምንችለውን ስለሚያውቀው ስለሚያየው ተስፋ ስለሚያደርግም ጭምር ነው የሚያቆመው። በዚህ የሰው ልጅ ታዲያ ከእግዚአብሔር ጋር ባለው ግንኙነት ውስጥ አንደኛው ወደ ራስ መተማመን ሊያደርሰው የሚችለው ነገር ራሱን ማወቁ ነው። ከራስ መተማመን ጋር አብሮ የሚሄደው ነገር ደግሞ ምንድነው? ራስ መተማመን የሌለውን ሰው ነው። ይሄንን ማንሳት የሚያስፈልገው ምንድነው? አንዳንድ ሐሳቦች ራስን መተማመን ወይም አንድ ሰው ዝቅተኛ የሆነ ራስ መተማመን አለው ብለን ስንረዳ ባልተገባ መንገድ እንዳንተረጉመው ሊያስችለን የሚችል ነው። ራስን ዝቅ አድርጎ ማየት፣ ራስን እኔ ይሄ አይሆነኝም ብሎ ዝቅ አድርጎ መመልከት ምንድነው? ሰው በራሱ አለመተማመኑ የሚሰጠው ትርጉም ከትህትና ጋር አይመሳሰል። ግን ልዩነቱ ምን መሰላችሁ? አንድ ሰው ስለ ራሱ ዝቅተኛ የሆነ የራስ መተማመን አለው ማለት ትህትና አለው ማለት ግን አይደለም። ለምን ተብሎ ሲጠየቅ ትህትና ራስን ዝቅ አድርጎ በማየት ሂደት ውስጥ ስለ እግዚአብሔር ያለን ደግሞ ታላቅነት ያሳያል። ስለዚህ ትሑታን የሆኑ ሰዎች ራሳቸውን
እኔ አልጠቅምም እኔ ይሄ ነገር አይሆንልኝም ብለው ዝቅ በሚያደርጉበት ጊዜ ላይ ከነሱ የሚበልጥ ጸጋ ያለውን ሌላ ቅዱስ ስለሚመለከቱ ከዛም ደግሞ የሚበልጠውን ሌላውን ቅዱስ ስለሚመለከቱ ከሁሉም ቅዱሳን ጸጋ በላይ የሚበልጠውን ደግሞ ማንን ስለሚያዩ ነው? ጫፉ ላይ እግዚአብሔርን ስለሚያዩ። ይሄ ትህትና። ሰይጣን በጣም ትልቁ ጥበቡ ምን መሰላችሁ? ስታድጉና ወይም ስናድግ በሂደታችን ጊዜ ላይ ልንደርስበት የምንችለውን ረጅም ጉዞ ባያውቀው እያደረግን ካለነው እርምጃዎች ግን በመነሳት የት ልንደርስ እንደምንችል መገመት ይችላል። ስለዚህ አካሄዳችን በጣም በጥንቃቄ መሆን መቻል አለበት። የሚባለው የሚጠብቀንን እግዚአብሔርን ከመጠራጠር ሳይሆን ከሱ ጠባቆት ሊያስወጣን የሚችለውን ስህተት ሰይጣን ከስር ከስር ምን ስለሚያደርገው ስለሚያየው። እግዚአብሔር የሚፈርደው ትላንትና ስለሰራነው ኃጢአት ሳይሆን ዛሬ ስላልገባንበት የንስሐ ቀን ነው። ስለዚህ በራስ መተማመናችን ለኛ ለክርስቲያኖች በእግዚአብሔር ነው። በእግዚአብሔር ያለንን በራስ መተማመን ደግሞ ትላንትና ያለንንና ትላንትና በንስሐ አጥበነው የመጣነውን ኃጢአታችንን እያስታወሰ ዲያብሎስ ሊፈትነን ሊያስተን ሊጥለን እንደሚፈልግ እንዳንረሳ ማለት ነው። ራስን መጥላት ወይም በራስ መጥላት የሚጀምረው እግዚአብሔር ላይ ያለን እምነትና በእግዚአብሔር ላይ ያለን መታመን ሲያንስ ነው ወይም እየተሸረሸረ ሲመጣ ነው ብለን ነው አይደለ ይሄንን ያነሳን። ሌላው ስለ ራስ መተማመን ማወቅ ያለብን ነገር ደግሞ ምንድነው? በራስ መተማመንና በኩራት መካከል ያለው ልዩነት ነው። ኩራት ምስጋናን ይፈልጋል። ኩራት ምስጋናን ይፈልጋል። መጽሐፍ ቅዱስ ላይ በራስ መተማመናቸው በጣም ዝቅተኛ የሆኑ ሰዎችን እግዚአብሔር እንዴት የራስ መተማመናቸውን ሲለውጥላቸው ያሉ ታሪኮች አሉ። ሌላው በራስ መተማመን መጨረሻ ማወቅ ያለብን ነገር ደግሞ ምንድነው? በራሳቸው የማይተማመኑ ብዙ ወንድሞች እህቶቻችን አብዛኞቻችንም ጭምር ለምንድን ነው በራሳቸው ማትተማመኑት ከሚባሉ ጥያቄዎች ላይ ሲመጡ ምንም ነገር ልለውጥ አልችልም ብለው ስለሚያምኑም ጭምር። የመጨረሻ አንድ የምናነሳው ደግሞ ምንድነው? በራስ መተማመናችን እያደገ የሚመጣው ስለራሳችን ያለን አመለካከት ወይንም ደግሞ ኢጓችን እያነሰ ሲመጣ እኔ ከሌላው እሻላለሁ ማንንም አይበልጠኝም ብሎ በጣም አብዝቶ መናገር ሊሻል የሚችለውን የእግዚአብሔርን ቦታ እንደመቆጣጠር ስለሆነ ይላል ቅዱስ ይስሐቅ ሶርያዊ። ይሄ ራሱ ጣዖት አምልኮ ነው ይላል። በራስ መተማመናችን እግዚአብሔር አለ፣ ሁሉን በሚችለው በእግዚአብሔር ይቻላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲባል አንዳንድ ሰው ከውጭ ሲሰማው አንተ ማድረግ የምትችለውን ነገር ምንድነው? እግዚአብሔር አለ የለም እሱ ያረጋል ያረጋውም የምትለው ሊያሰኝ ይችላል። ግን እየከረከምከው ያለው ምንድነው? ዛሬ ከፈትካት ትንሽ ቀዳዳ ነገ ሰፍታ እግዚአብሔር ሊያረጋው ይችላል የሚለውን በራስ መተማመን እያደገ መጥቶ ራስህ የሆነውን ክርስቶስን ትተው ራስህ ጭንቅላትን መታመን እንዳትጀምር ነው ይላል። ስለዚህ ሰው በራስ መተማመኑ እየጨመረ በክርስቶስ ያለው እምነትና መታመን እያደገ የሚመጣው ራሱን ሲክድ ራሱ ያለውን ድክመቶች አውቆ ለእግዚአብሔር ሲናገር ያንን ድክመቶቹን ደግሞ እግዚአብሔር እንደሚያስተካክልለት በማመን ሊመጣበት የሚችለውን ፈተናም ጸንቶ በመቀመጥ ነው ማለት ነው።